ጥያቄ 1 ከመጀመሪያዎቹ አራት ኸሊፋዎች መካከል ረጅሙን ጊዜ በስልጣን ላይ የቆዩት ማን ናቸው? ኤ ዑመር ቢን ኸጣብ፣ ቢ አሊ ቢን አቢ ጣሊብ፣ ሲ ዑስማን ቢን አፋን። ትክክለኛው መልስ ሲ ዑስማን ቢን አፋን ለ12 ዓመታት ያህል። ጥያቄ 2 ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ሰማይ የወጡበት ወይም ሚዕራጅ ጉዞ የጀመረው ከየትኛው መስጊድ ነበር? ኤ ከመስጂድ አልነበዊ፣ ቢ ከመስጂድ አልሐራም መካ፣ ሲ ከመስጂድ አልአቅሷ። ትክክለኛው መልስ ቢ ከመስጂድ አልሐራም መካ። ጥያቄ 3 የቁርአን ልብ በመባል የሚታወቀው ሱራ የትኛው ነው? ኤ ሱረቱል ፋቲሃ፣ ቢ ሱረቱል ያሲን፣ ሲ ሱረቱል ኢኽላስ። ትክክለኛው መልስ ቢ ሱረቱል ያሲን። ጥያቄ 4 ቁርአን ውስጥ በቢስሚላህ ሳይጀምር የሚጀምረው ብቸኛው ሱራ የትኛው ነው? ኤ ሱረቱል ተውባህ፣ ቢ ሱረቱል ናምል፣ ሲ ሱረቱል ካህፍ። ትክክለኛው መልስ ኤ ሱረቱል ተውባህ። ጥያቄ 5 ቁርአን ውስጥ ቢስሚላህ 2 ጊዜ የተጠቀሰበት ሱራ የትኛው ነው? ኤ ሱረቱል በቀራ፣ ቢ ሱረቱል ናምል፣ ሲ ሱረቱል ፋቲሃ። ትክክለኛው መልስ ቢ ሱረቱል ናምል። ጥያቄ 6 ለመጀመሪያ ጊዜ የእስልምናን ታሪክና የነብዩን ሰለላሁ ዐለይሂ ወሰለም የህይወት ታሪክ የጻፉት ታላቅ ምሁር ማን ናቸው? ኤ ኢማም ቡኻሪ፣ ቢ ኢብኑ ኢስሐቅ፣ ሲ ኢማም ሙስሊም። ትክክለኛው መልስ ቢ ኢብኑ ኢስሐቅ። ጥያቄ 7 ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለመጀመሪያ ጊዜ ወደ ሶሪያ ለንግድ በሄዱ ጊዜ ነብይ መሆናቸውን የተነበየው መነኩሴ ስም ማን ይባላል? ኤ ወረቃ ቢን ነውፈል፣ ቢ በሂራ፣ ሲ ነጃሺ። ትክክለኛው መልስ ቢ በሂራ። ጥያቄ 8 በአላህ መንገድ ለመጀመሪያ ጊዜ ቀስት የተኮሰው ወይም የተዋጋው ሷሃባ ማን ይባላል? ኤ ሰዓድ ቢን አቢ ወቃስ፣ ቢ ኻሊድ ቢን ወሊድ፣ ሲ ዘይድ ቢን ሐሪሳ። ትክክለኛው መልስ ኤ ሰዓድ ቢን አቢ ወቃስ። ጥያቄ 9 በቁርአን ውስጥ የሴቶች ስም የተሰጠው ሱራ ሱረቱ ኒሳ እንዳለ ሆኖ በአንድ ሴት ስም ብቻ የተጠራው ሱራ የትኛው ነው? ኤ ሱረቱል አስያ፣ ቢ ሱረቱል መርየም፣ ሲ ሱረቱል ፋጢማ። ትክክለኛው መልስ ቢ ሱረቱል መርየም። ጥያቄ 10 ሙስሊሞች መጀመሪያ ወደ ሀበሻ ሲሰደዱ በንጉስ ነጃሺ ፊት ቆሞ ስለ እስልምና በሚያምር ሁኔታ የገለጸው ሷሃባ ማን ነው? ኤ ጃዕፈር ቢን አቢ ጣሊብ፣ ቢ ዑስማን ቢን አፋን፣ ሲ አብዱራህማን ቢን አውፍ። ትክክለኛው መልስ ኤ ጃዕፈር ቢን አቢ ጣሊብ።